ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ጤና ይስጥልኝ፣ እንደምናመሻችሁ። ሐምሌ 26 ነው ዛሬ 2011። ነጋሽ መሐመድ ነኝ። በቅድሚያ የማድመጫ መስመሮቻችንን ላስታውሳችሁ። በራዲዮ 13780 ኪሎ ሄርዝ 22 ሜትር ባንድ እና 11995 ኪሎ ሄርዝ 25 ሜትር ባንድ ነው። በሳተላይት በድር 4 በ11996 ሜጋ ሄርዝ ዲደብሊው ኤ2 26 ዲግሪ ኢስት ሆሪዞንታል፣ በናይል ሳት 201.7 ዲግሪ ዌስት ቨርቲካል በ11976 ሜጋሄርዝ ዲደብሊው ኤ2 ላይ እንደመጣለን። ስርጭታችን ከድረገጻችን ወይንም ዲደብሊው አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክና ታብሌትም ይሰማል። ዲደብሊው አምሃሪክ የፌስቡክ አድራሻችንም ነው። በፌስቡክ ዝግጅታችን በቀጥታ ሲሰራጭ ማድመጥ፣ አስተያየትና ትችት መስጠት ትችላላችሁ። የአዲስ አበባና አካባቢው አድማጮች በኢትዮ ኤፍኤም 107.8 አድምጡን። ቀዳሚው ዝግጅት ሁሌም እንደምናደርገው የዓለም ዜና ነው። ዜናውን የሚለጥቀው የዜና መጽሔት ጥንቅራችን የሲዳማ ዞንን ደም አፋሳሽ ሁከት የሸሹ ተፈናቃዮች ወደ የቀያቸው መመለሳቸውን የሚያወሳውን ዘገባ ያስቀድማል። ዜና መጽሔቱ የመጪው ምርጫ ጊዜ መቼነትን፣ የብሔራዊ ምርጫ ቦርድና የተቃዋሚ ፓርቲዎች ውዝግብን፣ የአማራ ክልል ባለሥልጣናት ግድያን የማጣራቱ ሂደትን የሚቃኙ ሌሎች ዘገቦችም አሉት። ሳምንታዊው የወጣቶች ዓለም ዝግጅት ሊቢያ ውስጥ ስለታገቱ ኢትዮጵያውያን ስደተኞች ባጭሩ ያወሳል። የማኅበራዊ መገናኛ ዘዴዎች ቅኝት በሳምንቱ የብዙዎችን ትኩረት የሳቡ 3 አበይት ርዕሶችን መጥቷል። ከሁሉም ቀዳሚው ቀደም ሲል እንዳልኩት የዓለም ዜና ነው። የዕለቱ ተረኛም ሸዋ እየለገሰ ታሰማናለች። የዲደብሊው ዜና። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። በመጀመሪያም ዋና ዋና ዜናዎቹ። የኢትዮጵያ ምርጫ ቦርድ 33 የተቃዋሚ ፓርቲዎች የተረቀቀውን የምርጫና የፓርቲዎች አደረጃጀት አዋጅን በተመለከተ ላቀረቡት ወቀሳ ምላሽ ሰጠ። የቦርዱን ገለልተኛነት በሚመለከትም ለማንም አሽከር ሊሆን አይችልም ብሏል። የሱዳን ወታደራዊ ምክር ቤት ከሰላማዊ ሰልፈኞች ግድያ ጋር በተገናኘ 9 የፈጥኖ ድራሽ ኃይል ባልደረቦችን በማሰር ከስራቸው ማሰናበቱን አስታወቀ። የሰሜን ኮርዶፋን አገረ ገዥን ጨምሮ ሌሎች ባለስልጣናትም በድርጊቱ ተጠያቂዎች መሆናቸውን የምክር ቤቱ ቃል አቀባይ ዛሬ ተናግረዋል። በኤል አቢድና በኦምዱርማን ከተሞች ወታደሮች በዚህ ሳምንት የተካሄዱ ሰልፎችን ለመግታት የወሰዱት የኃይል እርምጃ ዓለም አቀፍ ውግዘት አስከትሏል። ደቡባዊ የመን ውስጥ ታጣቂዎች ባደረሱት ጥቃት ቢያንስ 19 ሰዎች መገደላቸውን የየመን ባለስልጣናት ዛሬ አስታወቁ። ጥቃት የደረሰበት የጦር ሰፈር በአረብ ኤሚሬት የሰለጠኑ የየመን መንግስት ኃይሎች ይዞታ ነው። ዩናይትድ ስቴትስ እና ሩሲያ አንዳቸው ሌላቸው ጥሰውታል በሚል የሚወዛገቡበት ዓለም አቀፍ የኒውክሌር መሳሪያ እገዳ ውል ተግባራዊ ያለመሆን ዓለምን ለኒውክሌር ጦርነት ስጋት ማጋለጡን የተባበሩት መንግስታት ድርጅት አመለከተ። ዜናው በዝርዝር። የኢትዮጵያ ምርጫ ቦርድ ትናንት በ33 የተቃዋሚ ፓርቲ ተወካዮች የተረቀቀውን የምርጫና የፓርቲዎች አደረጃጀት አዋጅ በተመለከተ ለቀረበበት ወቀሳ ምላሽ ሰጠ። ዶይቼ ቬለ ዲደብሊው ያነጋገራቸው የምርጫ ቦርዱ ምክትል ሰብሳቢ አቶ ብሸት አየለ የፖለቲካ ፓርቲዎቹ ከተነጋገርንበትና ከተስማማንበት ውጪ የሆነ ሀሳብ ተካቷል በሚል ያቀረቡትን ወቀሳ በዝርዝር ማሳየት እንደሚኖርባቸው አመልክተዋል። የቦርዱን ገለልተኝነትና የሕጉን ተገቢነት በተመለከተ ለሰነዘሩት ትችትም በአዲስ መልክ የተዋቀረው ተቋም ለማንም አሽከር አይሆንም ነው ያሉት። ምርጫ ቦርድ ላይ ያለ ክስ አለ። እዚህ ምርጫ ህግ ላይ መሰረት ተደርጎ እየተቀመጠ ያለው ታማኒነትን ጥያቄ ምልክት ውስጥ የማድረግ ነገር አለ። እኔ ይሄ የሚኞታቸውን ማግኘት የለባቸውም፣ እኛም የሚኞታቸውን አንሰጣቸውም። ምክንያቱም አሁን በአዲስ መልክ የተዋቀረው ተቋም ለማንም አሽከር መሆን የሚችል አይደለም። የተወሰነ የህብረተሰብ ክፍልን ሊያገለግል የሚችል ህግንም
ወደፊት የሚገፋ ተቋም አይደለም። ብሔራዊ ምርጫ ቦርድ ባለፈው ሳምንት ለሕዝብ ተወካዮች ምክር ቤት ያቀረበው የምርጫና የፓርቲዎች አደረጃጀት ረቂቅ አዋጅ ዳግም ስለመሻሻሉ ይሁንታ ያለ ስለመሆኑ የሚያመለክት ፍንጭ መስጠታቸውንም ከአዲስ አበባ ዘጋቢያችን ሰለሞን ሙጬ በላከልን ዜና ጠቅሷል። አድማጮች፣ ዝርዝር ዘገባው በዜና መጽሔት ተካቷል። ሱዳን በሳምንቱ መጀመሪያ በተካሄደው የተቃውሞ እንቅስቃሴ ወቅት ከተገደሉ ተማሪዎች ጋር በተገናኘ 9 ወታደሮችን አሰረች። የሱዳን ወታደራዊ ምክር ቤት ቃል አቀባይ ዛሬ እንዳስታወቁት የሰሜን ኮርዶፋን አገረ ገዥና የጸጥታ ምክር ቤቱ በ6 ሰዎች ላይ ለተፈጸመው ግድያ ተጠያቂ ናቸው። ሰኞ ዕለት በቤል አቢድና በኦምዱርማን ከተሞች የነዳጅና ዳቦ እጥረትን የተቃወመ ሰልፍ የተካሄደ ሲሆን ከሟቾቹ 4 ተማሪዎች መሆናቸው ተገልጿል። ሐሙስ ዕለት ግድያውን በመቃወም በመቶዎች የሚቆጠሩ ዜጎች አደባባይ የወጡ ሲሆን በተከፈተባቸው ተኩስ 4 ሰዎች ሲገደሉ በርካቶች መጎዳታቸውን የሕክምና ባለሙያዎች ተናግረዋል። የወታደራዊ ምክር ቤቱ ቃል አቀባይ ሸምስ ኤልዲን ካባሺ ከትናንት በስቲያ 7 የፈጥኖ ድራሽ አባላት መታሰራቸውንና ከስራ መሰናበታቸውን በማመልከት ጉዳያቸው በሲቪል የሕግ ሂደት እየታየ መሆኑን ገልጸዋል። ከዚህም ሌላ የግዛቱ ባለስልጣናት በኃላፊነት ተጠያቂ መደረጋቸውንም አመልክተዋል። أصدر المجلس العسكري قراراً የሽግግር ወታደራዊ ምክር ቤቱ የሰሜን ኮርዶፋን አገረ ገዥን ጨምሮ የደህንነት ኮሚቴው በተጠያቂነት እንዲያዝ ውሳኔ አስተላልፏል። በተጨማሪም የፈጥኖ ደራሽ ኃይሎች ጉዳዩን በተለይም በኢልኦቢድ የፈጥኖ ደራሽ ኃይሉ በጥቃቱ መሳተፉን የሚመረምር ወታደራዊ ኮሚቴ አቋቁሟል። በኦምዱርማን አካባቢም ትናንት የተፈጠረውን በሚመለከት በርካታ መረጃ ደርሶናል። ተመሳሳይ እርምጃ እንወስዳለን። ወንጀለኞችን አስረን ለመገናኛ ብዙሃን ይፋ እናደርጋለን። ከወታደራዊ ምክር ቤቱ መሪዎች ጋር ድርድር ላይ የሚገኘው የሱዳን የተቃዋሚው ኃይል አባል ኢብራሂም አልማኒ በበኩላቸው የምክር ቤቱን እርምጃ ደግፈዋል። ሁለቱ ወገኖች መካከል የተጀመረው ድርድር በተጠቀሱት ከተሞች በደረሰው ጥቃትና ግድያ ምክንያት ለጊዜው መቋረጡ ድርጊቱም አደራዳሪዎቹን ጨምሮ ዓለም አቀፍ ውግዘት ማስከተሉ ተዘግቧል። ደቡባዊ የመን ውስጥ በሚገኝ የጦር ሰፈር ላይ የአልቃይዳ ሚሊሻዎች ናቸው በሚል የተጠረጠሩ ታጣቂዎች ባደረሱት ጥቃት ቢያንስ 19 ሰዎች መገደላቸውን የየመን ባለስልጣናት ዛሬ አስታወቁ። ታጣቂዎቹ ለ4 ሰዓታት የዘለቀ የተኩስ ልውውጥ ያካሄዱ ሲሆን ጥቃቱን የከፈቱት በሀገሩ ሰዓት አቆጣጠር እኩለ ሌሊት ላይ እንደነበርም ገልጸዋል። የጦር ሰፈሩ በሳውዲ አረቢያ የሚመራው ወታደራዊ ጥምረት አባል በሆነችው የተባበረው አረብ ኤሚሬቶች የሰለጠኑ የየመን ኃይሎች የሚገኙበት እንደሆነ የአሶሲኤትድ ፕሬስ ዘገባ ያመለክታል። ታጣቂዎቹ የጦር ሰፈሩ ላይ አደጋ በመጣልና በመቆጣጠር እቃዎችና የጦር መሳሪያዎች ከዘረፉ በኋላ እሳት እንደለቀቁበት በአካባቢው የሚገኙ የጎሳ መሪዎች ገልጸዋል። እስካሁን ለጥቃቱ ኃላፊነት የወሰደ አካል የለም። ሆኖም ግን ባለስልጣናት ድርጊቱ የሱኒ ሚሊሻ ቡድኑ መሆኑ እንደሚያስታውቅ ተናግረዋል። አድማጮች የምትከታተሉት የዶይቼ ቬለ ዲደብሊውን ዜና ነው። ዩናይትድ ስቴትስና ሩሲያ የመካከለኛ ርቀት ተወንጫፊ ኒውክሌር ሚሳኤልን በሚመለከት ያደረጉትን ስምምነት ለማቋረጥ መወሰናቸው ዓለምን ወደ ቀዝቃዛው ጦርነት ገጽታ እንዳይመልሳት ስጋቶች እየተሰሙ ነው። የጦር መሳሪያ ግንባታ ፉክክሩን ለመግታት በጎርጎሮሳዊ 1987 ዓ.ም ነበር ስምምነቱን የአሜሪካኑ ሮናልድ ሬገንና የሶቪየቱ ሚካኤል ጎርባቾቭ የተፈራረሙት። ሆኖም አሁን ዋሽንግተን ውሉን ለመጣስ ሞስኮን ብቸኛ ተጠያቂ ናት በማለት ራሷ በቀጣይ ሳምንታት ውስጥ አዲስ የሚሳኤል ሙከራ ለማድረግ መዘጋጀቷ ተነግሯል። ዓለም አቀፉን ስምምነት ለማክበር አልተባበረችም በሚል ክስ የቀረበባት ሩሲያ በበኩሏ ለውሉ መጣስ ዩናይትድ ስቴትስን ከሳለች። ስምምነቱ ለጥቂት 10 ዓመታት ለአውሮፓና አትላንቲክ ደህንነት ወሳኝ እንደነበር ያመለከተው የሰሜን አትላንቲክ የጦር ቃል ኪዳን ኔቶ እንዳይመረት ገደብ የተጣለበት ሚሳኤል በሩሲያ እየተመረተ ነው ሲል ሞስኮን ተጠያቂ አድርጓል። የኔቶ ዋና ጸሐፊ የንስ ስቶልተንበርግ
ከሩሲያ በኩል የተወሰደው ጊዜያዊ እርምጃ ነው ባይ ናቸው። This is not a credible offer. ይህ ተአማኒ አይደለም። ምክንያቱም ለዓመታት ሩሲያ ሚሳኤሎችን ስታሰማራ ነበር። ስለዚህ ሚሳኤሎችን ማምረት ለጊዜው ስለማቆም መተማመን የለም፣ ስራ ላይ ውለዋልና። የዩናይትድ ስቴትስ የሆኑ አዲስ ሚሳኤሎች የሉም፣ ከኔቶም እንዲሁ በአውሮፓ የሉም። ነገር ግን ያሉት የሩሲያ ሚሳኤሎች ናቸው። ስለዚህ ለጊዜው ማምረት ማቆሙ ላይ መተማመን የለም። ማድረግ የሚችሉትና ሊያደርጉ የሚገባው ዓለም አቀፍ የኒውክሌር ውሉን ማክበር ነበር። ይህ ደግሞ ለጊዜው ማቆም ሳይሆን ህጋዊ በሆነ መልኩ እነዚህ ሚሳኤሎች የሚያግድ ነው። የሩሲያ የውጭ ጉዳይ ሚኒስቴር ውሉን በመጣስ ምላሽ መስጠት ያለባት ዋሽንግተን ናት ብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ይህ ውል በመጣሱ ዓለም የኒውክሌር ጦርነት ስጋት ላይ መሆኑ እንደሚያሳስባቸው ተናግረዋል። በርካታ ህዝብ እንደሚኖርባት የሚነገረው የኢንዶኔዥያዋ ጃቫ ደሴት ዛሬ በከባድ የመሬት መንቀጥቀጥ መናወጧ ተሰማ። በሬክተር ስኬል 6.9 የተገመተው የመሬት ነውጥ ጠንካራውን የባህር ማዕበል ሱናሚን ሊቀሰቅስ ይችላል የሚል ማስጠንቀቂያ ተሰጥቷል። የዩናይትድ ስቴትስ የመልክዓ ምድር ቅኝት ዘርፍ እንደሚለው መንቀጥቀጡ የተነሳበት ከባህር ዳርቻ 42 ኪሎ ሜትር ርቀት ላይ ቢሆንም አደገኛውን ሱናሚ ካስከተለ ማዕበሉ እስከ 10 ሜትር ከፍታ ሊኖረው ይችላል። ማስጠንቀቂያውን ያስተላለፈው የኢንዶኔዥያ የአደጋ ጉዳይ ተቋም በደቡብ ምዕራብ ጃቫ የሚገኙ ነዋሪዎችን ከአካባቢው እንዲወጡ ማድረጉን ዘገባዎች ያመለክታሉ። እስካሁን በሰዎችም ሆነ በንብረት ላይ የደረሰው የጉዳት መጠን አልተገለጸም። በፓሲፊክ የእሳት ቀለበት መስመር ውስጥ የምትገኘው ኢንዶኔዥያ ተደጋጋሚ የመሬት መንቀጥቀጥና የእሳተ ገሞራ ይፈነዳባታል። ከሰሞኑ በምስራቅ ኢንዶኔዥያ ግዛት ማሉኩ ደሴት ላይ የተከሰተው በሬክተር ስኬል 7.3 የተገመተው የመሬት መንቀጥቀጥ ቢያንስ ለ2 ሰዎች ሞትና በሺዎች ለሚቆጠሩት ደግሞ ከቤት ንብረታቸው መፈናቀል ምክንያት ሆኗል። ይህ ዶይቼ ቬለ DW ነው። የዓለም ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ ነው። የኢትዮጵያ ምርጫ ቦርድ 33 የተቃዋሚ ፓርቲዎች የተረቀቀውን የምርጫና የፓርቲዎች አደረጃጀት አዋጅ በተመለከተ ትናንት ላቀረቡበት ወቀሳ ምላሽ ሰጠ። የቦርዱን ገለልተኛነት በሚመለከትም ለማንም አሽከር ሊሆን አይችልም ብሏል። የሱዳን ወታደራዊ ምክር ቤት ከሰላማዊ ሰልፈኞች ግድያ ጋር በተገናኘ 9 የፈጥኖ ደራሽ ኃይል ባልደረቦችን በማሰር ከስራቸው ማሰናበቱን አስታወቀ። የሰሜን ኮርዶፋን አገረ ገዥን ጨምሮ ሌሎች ባለስልጣናትም በድርጊቱ ተጠያቂዎች መሆናቸውን የምክር ቤቱ ቃል አቀባይ ዛሬ ተናግረዋል። ደቡባዊ የመን ውስጥ ታጣቂዎች ባደረሱት ጥቃት ቢያንስ 19 ሰዎች መገደላቸውን የየመን ባለስልጣናት ዛሬ አስታወቁ። ጥቃት የደረሰበት የጦር ሰፈር በአረብ ኤሚሬት የሰለጠኑ የየመን መንግስት ኃይሎች ይዞታ ነው። ዩናይትድ ስቴትስና ሩሲያ አንዳቸው ሌላቸው ጥሰውታል በሚል የሚወዛገቡበት ዓለም አቀፍ የኒውክሌር መሳሪያ እገዳ ውል ተግባራዊ አለመሆን ዓለምን ለኒውክሌር ጦርነት ስጋት ማጋለጡን የተባበሩት መንግስታት ድርጅት አመለከተ። ዜናው በዚሁ አበቃ። የዓለም ዜና ሸዋ እየለገሰነች አሰማችን። የዜና መጽሔት ከሲዳማ ዞን ቢያንስ ከአንድ ወረዳ የተፈናቀሉ ነዋሪዎች መመለሳቸው፣ የምርጫ ጊዜ መቸነት፣ የተቃዋሚ ፓርቲዎችና የብሔራዊ ምርጫ ቦርድ ውዝግብ፣ የሰኔ 15ቱ የባለሥልጣናት ግድያ የማጣራት ሂደት ያልናቸው ርዕሶች የዛሬው የዜና መጽሔት ጥንቅራችን የሚያስተነትናቸው ናቸው። በዚሁ ቅደም ተከተል ይሰማሉ። ሲዳማ ዞን ለክልልነት ዘር ቆሌ የገደለችውን ቀብራ ያቆሰለችውን አስታማ አሁን ደግሞ ተፈናቃዮቿን ወደ የቤት ቀያቸው ለመመለስ 1-2 እያለች ነው። ካለፈው ሐምሌ 11 ጀምሮ ለተከታታይ ቀናት ዞኑን ያወከውን ግጭትና ግድያን ሸሽተው በተለይ
ሁላ ከተባለው ወረዳ ተፈናቅለው ምስራቅ ጉጂ ዞን ሰፍረው የነበሩ ከ900 በላይ ነዋሪዎች ወደ የቀያቸው መመለሳቸው ተነግሯል። የወረዳው ባለስልጣናት እንዳሉት ለተመላሾቹ የዕለት ደራሽ እርዳታ ተሰጥቷቸዋል። ይሁንና የአብዛኞቹ ተመላሾች ከብቶችና ሌሎች ሀብት ንብረቶች በመዘረፋቸው ቤቶቻቸውም ጭምር በመጋየቱ መልሶ መቋቋሙ ከባድ እንደሚሆንባቸው ተመላሾቹ እየተናገሩ ነው። የሐዋሳው ወኪላችን ሸዋንግዛው ወጋየሁ ዝርዝር ዘገባ ልኮልናል። ከ900 በላይ የሚሆኑት እነኚሁ ተፈናቃዮች ላለፉት 2 ሳምንታት በቦሬ ቅድስተ ማርያም ቤተክርስቲያን ግቢ ውስጥ ተጠልለው ከከተማው ነዋሪዎች የተለያዩ ድጋፎች ሲደረጉላቸው ቆይተዋል። በሲዳማ ዞን የሁላ ወረዳ ዋና አስተዳዳሪ አቶ ከረዩ ጌታውን በወረዳው ተከስቶ በነበረው ግጭት ሸሽተው የነበሩ ነዋሪዎች አሁን ሙሉ በሙሉ እንዲመለሱ ተደርጓል ብለዋል። ከኛ ወረዳ ወጥተው ወደ በቦሬ ተጠልለው ያሉትን ሙሉ በሙሉ ነው የመለስ ነው። ከወረዳ አመራር አካላትም ጋር ተነጋግረን በቤተ ክርስቲያን ተጠልለው ያሉት ሁሉንም የመለስንበት ሁኔታ ነው ያለው። በግጭቱ ወቅት የአብዛኞቹ ነዋሪዎች መኖሪያ ቤቶች በመቃጠላቸው በጊዜያዊነት በተዘጋጀላቸው ቦታ እንዲያርፉ መደረጉን የገለጹት የወረዳው ዋና አስተዳዳሪ አቶ ከረዩ ቤቶቹን በመጠገንና በመስራት ተመልሰው እንዲገቡ የማድረግ ስራ በመከናወን ላይ እንደሚገኝም አስረድተዋል። በገጠር የተቃጠለ 137 ቤት ነው። ከዚህ ውስጥ 81ዱ በህብረተሰብ ተሳትፎ ተሰርቶ የተጠናቀቀበት ሁኔታ ነው ያለው። በከተማ ያለው ደግሞ 78 ቤት ነው ያው ዝርፊያ የተካሄደውና 2 ቤት ተቃጥሏል። እዛ ውስጥ ያለው ጥገና የሚያስፈልግ ቤቶች አሉ። እነዛ ተለይቶ እስካሁን 32 ቤት ተጠግነው ተሰርቶ የተጠናቀቀውን ወደ ቤታቸው የተመለሱበትና ሌሎቹ ደግሞ ገጠሩ ህብረተሰብ የራሳቸውን ቤት ሰጥቶ እዛ እያደሩ ያለበት ሁኔታ ስላለ አሁን 81 ቤት ስለተሰራ ኦልሞስት ቀሪዎቹንም ያው የማጠናቀቅ ስራ ዛሬና ነገ ተጠናቆ ሁሉም ወደ ራሱ ቤት ይገባል ብለን አስበን እየሰራን ያለንበት ሁኔታ ነው ያለው። በግጭቱ ሀብትና ንብረታቸው ለወደመባቸው ዜጎች በወረዳው የማህበረሰብ ክፍሎችና በሬዲየት ድርጅቶች አማካኝነት የዕለት ደራሽ ድጋፎች በመደረግ ላይ እንደሚገኙ ዋና አስተዳዳሪው ተናግረዋል። እስካሁንም የምግብ ዱቄቶች፣ አልሚ ምግቦች፣ ዘይት፣ አልባሳትና የቤት ቁሳቁሶች መከፋፈላቸውን ነው የወረዳው ዋና አስተዳዳሪ አቶ ከረዩ ለዶቼ ቬለ ዲደብሊው የገለጹት። ወደ 400 ኩንታል የስንዴ ዱቄት ለማድረስ ነው የተሞከረው። ይሄ በቂ ነው ብለን ያልወሰንም ተጨማሪም እያስገባን ያለ ነው። ሌላም አልሚ ምግቦች አሉ። 107 ኩንታል አልሚ ምግብ ለማድረስ ሞክረናል። የምግብ ዘይቱን አለ 2180 ሊትር የሚሆን እስካሁን ለማከፋፈል ጥረት ተደርጓል። ከዛም በተጨማሪ ፍራሾች አሉ ወደ 517 የሚሆን ፍራሽ ለማድረስ ጥረት ተደርጓል። በወረዳው የተፈናቀሉ ነዋሪዎችን መልሶ ከማቋቋም ጎን ለጎን የጠፉ ንብረቶቻቸውን በህብረተሰቡ ትብብር የማስመለስ ስራ በመከናወን ላይ እንደሚገኝ የተናገሩት ዋና አስተዳዳሪው በገጠር አካባቢዎች ብቻ ተዘርፈው ከነበሩት 517 የቁም እንስሳት መካከል አብዛኞቹ ለባለቤቶቻቸው እንዲመለሱ ተደርጓል ብለዋል። እንስሳትም ዝርፊያ ተካሂዶ ነበር። አጠቃላይ ወደ 517 የሚሆን የቁም እንስሳት የተዘረፈበት ሁኔታ ነው ያለው። ይሄንን ህብረተሰቡ ራሱ ተነሳስቶ ወደ 493 ያስመለሰበት ሁኔታ ነው ያለው። ይዘው የወጡትን ከወረዳ ውጪ ራሱ የወጣውን ህብረተሰቡ እየተከታተለ እያስመለሰ ያለበት ሁኔታ ስላለ ቀሪውንም ለማስመለስ አብዛኛው ስራ በህብረተሰቡ እየተሰራ ስለሆነ በሲዳማ ዞን ሁላ ወረዳ የ01 ቀበሌ ነዋሪ መሆናቸውን የሚናገሩት አቶ በለጠ ጌታቸው በግጭቱ ከወጣትነት እድሜያቸው ጀምሮ ያፈሩት ንብረት ሙሉ በሙሉ መዘረፉን ይናገራሉ። ሸሽተው ከቆዩበት የቦሬ ከተማ ከተመለሱ ወዲህ የምግብና የቁሳቁስ እርዳታ ማግኘታቸውን የሚናገሩት አቶ በለጠም በቀጣይ የወደመ ንብረት ተተክቶ ወደ ቀደመ ኑሮ ለመመለስ መንግስትን እየጠበቅኩ ነው ብለዋል። አሁን በሳምንቱ ለማሳት ያው ገለይተ ጀምሬ ያፈራት በሙሉ ንብረትማ የለም እና ያው መጥተው ምሰስ ያው መጥተው መዝግበዋል። ያለው ንብረት የጠፋውን መዝግበውን ሄደዋል። ያለኝ ነገር አንድ ነገር የለኝም። ንብረት በሙሉ ያው ይሄ ነው ብዬ የሚናገረው ነገር የለም። ያው መዝግበው ነው ሄዱት እና ግን መንግስት ደግሞ በዚህ በወረዳ በኩል ፍራሽና ብርድ ልብስ፣ ዘይት፣ ማንቆርቆሪያ፣ ብረት ድስት፣ ጀሪካን ሰጥተውናል። እየረዱን ነው እና ግን የወደመብኝ ብዙ ነገር ነው። ለወደፊቱ የሚያደርጉትን መቼስ ያው መንግስትን እየጠበቅ ነው አለ ነው። ለዲደብሊው ዘገባ ሸዋንግዛው ወጋየው ሐዋሳ። ሲዳማን ባወከው ግጭት በትንሽ ግምት 53 ሰው ተገድሏል፣ ሌሎች 54 ቆስለዋል። በርካታ ሀብት ንብረት ጠፍቷል፣ ተመዝብሯል። ወደ ሌላው የዜና መጽሔት ርዕሳችን እናልፋለን። የኢትዮጵያ አጠቃላይ ምርጫ የሚደረግበት ጊዜ የሀገሪቱን ፖለቲከኞች አሁንም እያወዛገበ ነው።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ትናንት በሰጡት መግለጫ ስለ ምርጫው ጊዜ ቁርጥ ያለ መልስ አለመስጠታቸው ደግሞ ውዝግቡን እልባት እንዳያገኝ አድርጓል ባዮች ናቸው ፖለቲከኞቹ። ምርጫው ከዚህ ቀደም በተያዘው የጊዜ ሰሌዳ መሰረት በመጪው ዓመት ግንቦት ወር አካባቢ መደረግ አለበት የለበትም የሚል ተቃራኒ አቋም ከያዙ ተቃዋሚ ፖለቲከኞች የሁለቱ ተወካዮች ዛሬ እንዳሉት የጠቅላይ ሚኒስትሩ መግለጫም አሻሚ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ አዲስ ያረቀቀውን የምርጫና የፖለቲካ ፓርቲ አደረጃጀትን ሕግ 33 ተቃዋሚ ፓርቲዎች ትናንት በይፋ ተቃውመውት ነበረ። የአዲስ አበባው ወኪላችን ዮሐንስ ገብረ እግዚአብሔር ተከታዩን ዝርዝር ዘገባ ልኮልናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ትላንት በሰጡት ጋዜጣዊ መግለጫ ስለ ምርጫው በሰጡት አስተያየት ሁለቱም እሳቤዎች እንደሚገነዘቡ ከገለጹ በኋላ ምርጫው ይካሄዳል ወይም አይካሄድም ብሎ ኢህአዴግ አይወስንም። እንደ ፓርቲ እኛ ምርጫው በጊዜው ቢደረግ ብለን በበጀትም በድጋፍም ከምርጫ ቦርድ ጎን በመቆም ስራችን ይሰራን ነው። ለምርጫም እየተዘጋጀን ነው። ነገር ግን የተለያየ ሐሳብ ያላቸው ፓርቲዎች በምርጫ ቦርድ በጋራ በጥምር በምንገናኝበት መድረክ አጀንዳው ተይዞ ሐሳቡ ኢንተርቴን መደረግ አለበት። ያ ከሆነ ፕሮሰሱን ውጤቱንም ያሳምረዋል። የመላ ኢትዮጵያውያን አንድነት ድርጅት ማለትም መኢአድ የዜጎች መፈናቀልና ሞት የምርጫ ስርዓቱና ህገ መንግስቱ ሳይሻሻሉ ምርጫ መካሄድ የለበትም ከሚሉት ወገን ነው። በትላንቱ የዶክተር አብይ መግለጫ ምላሽ አግኝታችኋል ወይ ብለን የድርጅቱ ምክትል ሊቀመንበር አቶ ሙልጌታ አበበን ጠይቀናቸው ተከታይን ብለዋል። የሰጡት አስተያየት እዚያ ላይ ለእኛ ስጋት መልስ የሚሆን አይደለም። እንደ ኢህአዴግ ችግር የለብንም የሚለው ሀሳብ ማንኛውም ፓርቲ ሊለው የሚችለው ነው። እንደ ፓርቲ እንደ መንግስት ዶክተር አብይ ደግሞ ያሉት ጠቅላይ ሚኒስትር ዶክተር አብይ እንደ መንግስት የሁሉም ኃላፊነት እሳቸው ላይ ስለሚያርፍ አሁን ያለው ተጨባጭ ሁኔታ ለዚህ ብቁ ነው ብለው አምነው ከሆነ አላውቅም። በእኛ ግምገማ ግን አሁን ያለው ሁኔታ ምርጫ የማድረግ አቅም ወይም ምርጫ የማድረግ ምቹ ሁኔታ አለ ብለን አናምንም። ይሄ ማለት ግን ፓርቲያችን ምርጫው የሚካሄድ ከሆነ ወደ ምርጫ አይገባም ማለት አይደለም። የኦሮሞ ነጻነት ግንባር ማለትም ኦነግ ምርጫው መራዘም የለበትም፣ ከተራዘመ አሁን ካለው ችግር የባሰ ችግር ይፈጠራል የሚል አቋም እንዳለው የድርጅቱ የህዝብ ግንኙነት ኃላፊ አቶ ቀጀላ መርዳሳ ገልጸውልናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ትላንት በሰጡት መግለጫ ቁርጥ ያለ አቋም አልወሰዱም ሲሉም አክለዋል። መራዘም የለበትም በተያዘለት ቀነቀጠሮ ወይንም ጊዜ ማካሄድ አለበት የሚል አቋም ያለው። ምክንያቱም ህገ መንግስታዊ ነው። ከዛ ከተሻገረ ሌላ ችግር ይዞ ይመጣል። ምናልባት አሁን ካለው አለመረጋጋት የባሰ አለመረጋጋት ክፍተቶች ሊፈጠሩ ይችላሉ። ህገ መንግስቱም ደግሞ ጥያቄ ውስጥ ይገባል። ከዛ በኋላ በምንድን ነው ሀገር የምትተዳደረው? በአዋጅ ነው? በምንድን ነው? ሌላ ችግር ይዞ ስለሚመጣ በጊዜው ቢካሄድ መልካም ነው የምንለው። ግን ያንን ደግሞ በጊዜውም ለማካሄድ አሁን ያሉ ችግሮች መወገድ አለባቸው። ሰላም መስፈን አለበት። ከጠቅላይ ሚኒስትሩ የተሰጠው መግለጫ ደግሞ ግልጽ የሆነ አቋም ቢወስዱ የተሻለ ይመስለኛል እንደ ኢህአዴግ እና እንደ መንግስት እንጂ ሁለት መሀል ላይ የምሰጠው መግለጫ ትንሽ የሚያስቸግር ነው። በዛ ላይ ኮሜንት ማድረግም ያስቸግራል። ምክንያቱም አንድ አቋም ይዘው ይህን በጊዜው ማድረግ አለበት። ቁርጥ ያለ አቋም ቢያንጸባርቁ የተሻለ ነው። ለዲ.ደብልዩ ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም። የምርጫው ትክክለኛ ጊዜ ባይታወቅም በምርጫ ሕግ ረቂቅ ሰበብ ተቃዋሚ ፓርቲዎችና የምርጫ ቦርድ እየተወዛገቡ ነው። የኢትዮጵያ መንግስት ተቃዋሚ ፓርቲዎች የሀገሪቱ ብሔራዊ ምርጫ ቦርድ ካደን በማለት ትናንት ያሰሙትን ወቀሳ የቦርዱ ባለስልጣናት ዛሬ አጣጥለው ነቅፈውታል። የብሔራዊ ምርጫ ቦርድ ባለስልጣናት ዛሬ እንዳሉት በአዲስ መልክ የተደራጀው ቦርዳቸው የማንም አሽከር መሆን አይችልም። ትናንት የተሰበሰቡ የ33 ተቃዋሚ ፓርቲ ተወካዮች ምርጫ ቦርድ የተወያየንበትን ረቂቅ ሕግ ጥሎ ያልተነጋገርንበትንና ያልተስማማንበትን ለሕዝብ ተወካዮች ምክር ቤት አቅርቧል በማለት ወቅሰው ነበረ። የቦርዱ ምክትል ሰብሳቢ አቶ ውብሸት አየለ ዛሬ እንዳሉት ግን ቦርዱም ተቃዋሚዎችን
ገዢውን ፓርቲንም ሆነ ሀገርና ሕዝብን በገለልተኝነት የሚያገለግል ተቋም ነው። ተቃዋሚዎች በረቂቅ ሕጉ ተካቷል ያሉትን ያልተስማሙበትን ሐሳብ በዝርዝር እንዲያቀርቡ ምክትል ሰብሳቢው አሳስበዋል። የአዲስ አበባ ወኪላችን ሰለሞን ሙጬ ዝርዝር ዘገባ አለው። ዲደብሊው ያነጋገራቸው የቦርዱ ምክትል ሰብሳቢ አቶ ውብሸት አየለ ፓርቲዎቹ ጉዳዩን በደፈናው ሳይሆን በዝርዝር መጠየቅ ነው ያለባቸው የሚል ምላሽ ሰጥተዋል። ሕግ ነው የሚረቀቀው። ይሄ ሕግ ለሚቀጥሉት 4-5 ዓመታት ወይም ከዛ በላይ ሊቆይ የሚችል ነው። ስለዚህ ዝም ብለ ድፍን አድርገህ 20 አንቀጽ 30 አንቀጽ ሐሳብ አቅርበንበት ነበረ ተካድን አልተካተተም። የዚህ አይነት ነገር አይሰራም። መግለጫቸው በጣም ዝርዝር መሆን ነበረበት። የእውነት አዎ ሊሻሻል ይገባል ተብለው የመግባባት ደረጃ ላይ ደርሰው እዛ ጋር ሲደርስ ግን እነሱ ሲወጡ ግን ተቀይሮ ከሆነ ይህን ማስረዳት መቻል አለ። ፓርቲዎቹ ከረቂቅ አዋጁ 20 አንቀጾች እንዲሰረዙ 13 ደግሞ እንዲሻሻሉ ጠይቀዋል። ከዚህም ባሻገር እኛ የተወያየንበት ረቂቅ ሕግ 67 ገጾች ያለው ሲሆን አሁን የወጣው ግን ከዚያ የተሻገረ ነው። በሌላም በኩል በፓርቲዎች የጋራ ምክር ቤት በኩል የላክናቸው ዝርዝር የማስተካከያና የማሻሻያ ጥያቄዎች አሉ ሲሉ ጉዳዩን በግልጽና በዝርዝር ጠይቀዋል ብለን የጠየቅናቸው አቶ ውብሸት ተከታዩን መልሰዋል። ሕግ ነው። ሌላውም የህብረተሰብ ክፍል ሌሎችም ተቋማትም ሁሉ የሚገቡበት ነገር ነው እና እንዲህ ብዬ ነበር እና ይሄ አልተካተተልኝም ከሆነ ሌላ ነገር ነው። እንዲህ ብዬ ነበር፣ አሳምኜ ነበር፣ ተቀብለውልኝ ነበር፣ ነገር ግን ቀየሩብኝ ደግሞ ሌላ ነገር ነው። አንተ ያልከው ነገር ላልቀበል ይችላል፣ እኔ ያልኩትን ነገር ላትቀበል ትችላለህ። ያ ነገር ግን በውይይት ላይ ያለ ነገር ነው። ነገር ግን ቃል ገብቼልህ አምኜበታለሁ ብዬ ሄጄ ከቀየርኩ ግን እያሳሳትኩ ነው ያለሁት። ከአንድ ወገን ብቻ ያለ አስተያየትን ብቻ አይደለም የሚመዝነው፣ ከተለያዩ አቅጣጫዎች ያሉ አስተያየቶችን ጭምር ነው የሚመዝነው። ምክንያቱም የአንድ ቡድን ጉዳይ አይደለም፣ የሁለት ቡድን ጉዳይ አይደለም፣ የአገር ጉዳይ ነው። ፓርቲዎቹ በመግለጫቸው ረቂቅ ሕጉ የምርጫ ቦርድን ገለልተኝነት በተመለከተ ከወዲሁ ጥያቄ ውስጥ ያስገባ ነው ብለዋል። ይህን ሀሳብ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት በላቀ እንደሚያምንበትም የምክር ቤቱ ምክትል ሰብሳቢ አቶ ግርማ በቀለ ዛሬ ለዲደብሊው አረጋግጠውለታል። እንዲያውም እኮ ይህ አዋጅ ከሕግ መርህ ውጭ ወደኋላ ተመልሶ ሁሉ እንዲሰራ አንቀጽ 160 የሚለው ላይ የተጠቀሰበት ሁኔታ አለ። ስለዚህ ከጀርባው ማን አለ ብዬ ሁሉ ጠይቃለሁ። ለዚህ የተደራጀ ጥያቄ የምርጫ ቦርድ ምላሽ ምንድን ነው ብለን ለጠየቅነው የቦርዱ ምክትል ሰብሳቢ አቶ ውብሸት አየለ ይህንን መልሰዋል። ምርጫ ቦርድ ላይ ያለ ክስ አለ። እዚህ ምርጫ ሕግ ላይ መሰረት ተደርጎ እየተቀመጠ ያለው ታማኒነትን ጥያቄ ምልክት ውስጥ የማድረግ ነገር አለ። እኔ ይሄ የሚኞታቸውን ማግኘት የለባቸውም፣ እኛም የሚኞታቸውን አንሰጣቸውም። ምክንያቱም አሁን በአዲስ መልክ የተዋቀረው ተቋም ለማንም አሽከር መሆን የሚችል አይደለም። የፖለቲካ መሪዎችም አገር እየገዛ ያለውን ፓርቲ ተቋሙ በገለልተኛነትና በነጻነት አገርንም ጭምር ሰፊውንም ህብረተሰብ ጭምር ለማገልገል የተዘጋጀ ነው እንጂ ለማንኛውም ወገን በአሽከርነት ለማገልገል የተዘጋጀ አይደለም። ይህንን አይነት ንግግር ዛሬም ሰምቻለሁ፣ በመግለጫቸውም ላይ አይቻለሁ። ይሄ መጥፎ ምኞት ነው፣ ምኞታችሁን አይስጣችሁ ነው ያልኳቸው። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ። የምትከታተሉት ከዲደብሊው ዶቼ ቬለ የሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔታችን ከመጨረሻው ርዕስ ላይ ደርሷል። ባለፈው ሰኔ 15 2011 በአማራ መስተዳድር ከፍተኛ ባለሥልጣናት ላይ በተፈጸመው ግድያ የሚጠረጠሩ ሰዎችን በከፍተኛ ጥንቃቄ እየመረመረ መሆኑን የክልሉ ፖሊስ አስታወቀ። የአማራ ክልል ፖሊስ ኮሚሽነር አቶ አበረ አዳሙ ዛሬ በተለይ ለዶቼ ቬለ በሰጡት ቃለ መጠይቅ እንዳሉት ፖሊስ ወንጀለኞችን ከንጹሐን ለመለየት ከፍተኛ ጥንቃቄ እያደረገ ነው። ኮሚሽነር አበረ አክለው እንዳሉት ቀደም ሲል በጥርጣሬ ተይዘው የነበሩ ከ120 በላይ አርሶ አደሮች በነፃ መለቀቃቸውን ኮሚሽነሩ አስታውቀዋል። የኢትዮጵያ መንግሥት መፈንቅለ መንግሥት ባለው ግድያና ግጭት ከባለሥልጣናቱ በተጨማሪ በርካታ የጸጥታ አስከባሪ ባልደረቦች መገደላቸው ይነገራል። የፖሊስ ኮሚሽነሩ ግን የተገደሉትን ሰዎችም ሆነ የተጠርጣሪዎችን ቁጥር በይፋ መናገር አልፈቀዱም። የባህር ዳሩ ወኪላችን አለምነው መኮንን ኮሚሽነሩን አነጋግሮ ተከታዩን ዘገባ ልኮልናል።
የአማራ ክልል ፖሊስ ኮሚሽን ኮሚሽነር አቶ አበራ አዳሙ ዛሬ ከዶች ቬሌ ጋር በነበራቸው ቆይታ እንደተናገሩት ከሰኔ 15ቱ የአማራ ክልል ከፍተኛ አመራሮች ግድያ ጋር በተያያዘ የምርመራ ሂደቱ ንጹሃን ተጠርጣሪዎችን ወንጀለኛ እንዳያደርግ እንደዚሁም ወንጀል የሰሩና ተባባሪዎች ደግሞ ተጠያቂ እንዲሆኑ በከፍተኛ ጥንቃቄ እየተሰራ ነው። የምርመራ ሂደቱ ተራዝሟል የሚል ቅሬታ ከህብረተሰቡ ይነሳል ተብሎ ለቀረበላቸው ጥያቄ ምላሽ ሰጠዋል። የሰኔ 15ቱ ጉዳይ በጣም ሰፊና ብዙ ሰው የተሳተፈበት ነው። እንዲህ አይነት ወንጀል ደግሞ ሲፈጸም አይደለም እኛ ሀገር የፈለገ የሰለጠነ ሀገርን ብትለው ጊዜ መውሰዱ የማይቀር ነገር ነው። ተጠርጣሪው ይበዛል፣ ንክኪው ይበዛል፣ ኔትወርኩ በጣም ብዙ ነው። ያን ሁሉ አጥርተህ ምርመራ ጨርሰህ ለመደበኛ ፍርድ ቤት ለማቅረብ ጊዜ ይፈልጋል። ይህንን ማህበረሰባችን መረዳት አለበት። በሁለት ቀን በሶስት ቀን አልቆ ለፍርድ የሚቀርብ ነው። ያን የምናደርግበት ትልቁ ምክንያታችን ንጹህ ሰው ወንጀለኛ እንዳይሆን ነው። እንደገና ደግሞ በትክክል ወንጀሉን የፈጸመው ሰው ደግሞ ነፃ መሆን የለበትም፣ መጠየቅ አለበት እና ከዚህ አንፃር በምርመራ ሂደት ላይ ነው ያለ። ከማንም በላይ የዚህ ጉዳይ መጠናቀቅ እኛ እንፈልገዋለን። ምክንያቱም እኛ ወደ መደበኛ ወደ ዋናው ስራችን መመለስ እንፈልጋለን። ከዚህ አንፃር ሚዲያዎችም ማህበረሰባችንም ከዚህ አንፃር እንዲረዳለን እንፈልጋለን። ስለዚህ የምርመራ ሂደቱ በተቻለ መጠን 24 ሰዓት በሚባል ደረጃ ስራ እየተሰራ ነው ያለ። ብዙ የሚነሱ ጥያቄዎች አሉ፣ ብዙ ውዥንብሮች አሉ። እነዛ ውዥንብሮች ጥርት ብለው ማህበረሰባችን እፎይ እንዲል እንፈልጋለን። ከጉዳዩ ጋር ንክኪ የሌላቸው ሰዎች በዘፈቀደ በፖሊስ ተይዘዋል የሚለውን ስሞታ አስመልክተው በሰጡት ምላሽም ተልዕኮ ይሰጣቸዋል ተብለው ከተለያዩ አካባቢዎች የመጡ አርሶ አደሮች በነፃ መለቀቃቸውን እንዲሁም ቀደም ሲል በሌላ ወንጀል ሲፈለጉ የነበሩ ግለሰቦችም የማተራመስ ተልዕኮ ተሰጧቸው መለየታቸውን ገልጸዋል። እንይዘው ሚዲያ ላይ ይዘገባል፣ የምንለቀው ግን አይዘገብም። ይሄ ፌር አይደለም። እውነት ነው ነገር ማህበረሰባችን እንዲረዳልን የምንፈልገው ምንም ሳያውቁ ከ140 በላይ የሚሆኑ አርሶ አደሮች ለተለየ ሚሽን ስልጠና ትገባላችሁ በተለያየ ምክንያት ተሰጥቷቸው ተሰማርተው የነበሩ ይዘን ስንጠይቃቸው ምንድነው የተባለውና ትዕዛዝ ጠብቁ ስልጠና ይሰጣቸዋል የሚል ከተለያየ አቅጣጫ የተለያየ ምክንያት ይሰጠን ነበር። አሁን እነዚህን ሰዎች ምን ብለህ ነው አስረህ ምርመራ የምታጣራባቸው? አርሶ አደሮች ናቸው የመጡት ከሰሜን ጎንደር ከተለያየ ቦታ ነው የመጡት። ነፍስ ገለው ሰው ገለው የሚፈለጉ ወንጀለኞችም ነበሩ። 26 የሚሆን ነፍሰ ገዳይ ያዝን። ሌላው 120 ምናምኑ ነፃ ሰው ዝም ብሎ ነው የመጣ። ይህንን ሰው ራሳችን ትራንስፖርት አዘጋጅተን ወደ የመጣበት ቦታ ሂዶ ቀበሌ የወረዳ አስተዳዳሪዎች የወረዳ ፖሊሶች አቅጫቃ አድርገው መሳሪያቸውን መልሰው በሰላማዊ መንገድ እንዲኖሩ ነው ያደረግነው። ይሄ አይዘገብልህም። በሰኔ 15ቱ ጥቃት ህይወታቸው ያለፈ የጸጥታ ኃይሎችን ቁጥር በግልጽ መናገር ባይፈልጉም ጉዳዩን የሚከታተለው ግብረ ኃይል በቅርቡ ይፋ እንደሚያደርገው አመልክተዋል። እስካሁን ባለን ይታወቃል፣ ግን የተወሰነ የሚቀሩን ማጥራቶች አሉ። አሁንም ሆስፒታል ያሉ አሉ፣ በህክምና ላይ ያሉ አሉ። አጠቃላይ ዝርዝር የምርመራ ቡድኑ እየሰራ ስለሆነ ሪፖርት ያቀርባል። ያኔ ሚዲያዎች ሁሉ ትጋበዛላችሁ። ምንም የምንደብቃችሁ ነገር የለም። በዚህ አንድ እርግጠኛ መሆንልህ ከሚዲያም ከህዝባችን የምንደብቀው ነገር የለም። አሁን በአማራ ክልል ቀደም ሲል ከነበረው ሁኔታ አንጻር ሲታይ የተረጋጋ ሰላም መኖሩን የገለጹት ኮሚሽነር አበረ ይህንንም ዘላቂ ለማድረግ እየተሰራ እንደሆነ አመልክተዋል። ለአማራ ክልል ህዝቦች የሚቆረቆሩ ሁሉ ከሩቅ ሆነው ከሚተቹ ይልቅ እውነታውን ተረድተውና አውቀው ከክልሉ ህዝብና መንግስት ጎን እንዲቆሙም ጥሪ አስተላልፈዋል። አለምነው መኮንን ለዲደብሊው ራዲዮ ባህር ዳር። ዜና መጽሔቱ የዛሬው አበቃ። ወደ ሳምንታዊው የውይይት ዝግጅታችን ትውውቅ እናልፋለን። የሶማሌ ዲሞክራሲያዊ ፓርቲ ከኢህአዴግ ለመዋሃድ በቀረቡ ሰነድ ላይ ውይይት መጀመሩን አስታውቋል። ኢህአዴግ ከዚህ ቀደም አጋር የሚላቸውን የ5 ክልሎች ገዢ ፓርቲዎች አባል ለማድረግ ከወሰነ ቢቆይም እስካሁን ግን ገቢራዊ አልሆነም። ኢህአዴግ በመንግስት አወቃቀሩ የተከተለው መንገድ አጋር የሚላቸውን የሶማሌ፣ የአፋር፣ የጋምቤላ፣ የቤኒሻንጉል ጉሙዝና የሐረሪ የፖለቲካ ፓርቲዎችና ፓርቲዎቹን እንወክለዋለን የሚሉትን ህዝብ ያገለለ ሆኖ ቆይቷል እየተባለ እየተተቸ ነው። እስከዛሬ ድረስ ስራ ላይ ባልዋለው አሰራር የኢህአዴግ ሊቀመንበር ያልሆነ በጠቅላይ ሚኒስትርነት ኢትዮጵያን መምራት እድል የለውም ነው የሚባለው። ይሄ እስከ ዛሬ ድረስ በሚሰራበት ማለት ነው። በመጪው እሁድ የሚሰራጨው እንወያይ መሰናዶ በዚህ ጉዳይ ላይ ያተኩራል። የውይይቱ ተሳታፊዎች ካነሷቸው ሀሳቦች መካከል ጥቂቱን እናሰማችሁ። ሶኤዴፓ
ረዥም ጊዜ በሀገር ጉዳይ የእንግድነት ወንበር ላይ ተቀምጦ 1/4ኛውን የሀገሪቱን ክፍል የሚሸፈን ክልልን 3ኛ በህዝብ ቁጥር የሆነውን የሶማሌ ብሔርን በመወከል ለረዥም ጊዜ የዳር ተመልካች ሆኖ ለ28 ዓመት ዘልቋል። ከዚህ መንግስት ሲሰራ ከዚህ ሲጸድቅ 28 ዓመት በፊት ጋምቤላ፣ አፋር፣ ሶማሌ፣ ቤኒሻንጉል ክልሎቹ ያንን ጊዜም ራሱ ዜራ አይደለም ቃሉ ራሱ ያስታወቃል። አጋር ኦሮማ ሀገራት የሚባለው ድንበር ያሉ ወሬ ነው አቅ የሆኑ እና ይሄ ያመጣት ምንድን ነው? በሁሉም የኢትዮጵያ ፖለቲካ ነው እና ሁሌ የኢትዮጵያ ታሪክ የነበረው ምንድን ነው? ይህን በአሁኑ ሰዓት ያለ ነው ኦሮሞ፣ አማራ፣ ትግሬ፣ ሌሎቹ ማለት እንደኛ አይደለም ማለት ነው። ኢትዮጵያ ውስጥ ያለ ስከሆን እኛ ናነሱ መባል ነገር ነው። የተለያዩ ግሩፖች ኢትዮጵያ ውስጥ ያሉ የተለያዩ ብሔር ብሔረሰቦች በህገ መንግስት ውስጥ ሪኮግኒሽን ሰጣቸው። ግን ይሄ ሪኮግኒሽን ዊዛውት ኢምፓወርመንት ነበረ። በዋናነት የማዕከላዊ ስልጣን የፖለቲካል ኢኮኖሚውን በዋናነት ይዞ ይመራ ያስተዳድር ራን ያደርግ የነበረው ላለፉት 3 አስርት ዓመታት በቲፒኤልኤፍ ይመራ የነበረው የኢፒአርዲኤፍ ብራንች ነው እንደነበረ በደንብ የሚታወቅ ነው። ፖሊሲ ጉዳዮች፣ የኢንተርናሽናል የፎሬን ሪሌሽንስ ጉዳዮች፣ ኢትዮጵያን የሚመለከቱ ቁልፍ የሆኑ ኤሪያዎች ላይ በዋናነት ኃላፊነቱን ወስዶ ሲመራ የነበረ ነው። ህገ መንግስቱ የብሔሮችን የራስ እድል በራስ የማስተዳደር የሚል መብት የሰጣቸው ቢሆንም አሁንም ቢሆን ቅድም ዶክተር ሙከረም ያለው ነገር የዲሴንትራላይዜሽኑ ጉዳይ እስከታች ድረስ ያልወረደበት የህዝብ ኤንቫይሮንመንት ጉዳይ በብዙ መልኩ ማነቆች የገጠሙበት ችግሮች ይታያሉ። በተለይ ከክልል ባሻገር ያለው በዞኖች፣ በወረዳዎች በተለይ ብዙ ብሔሮችን ያቀፉ ክልሎች እነዚያ ብሔሮች በምን ሁኔታ ነው ያለው በሚለው ጉዳይ ላይ ብዙ አድሬስ ያልተደረገበት ጉዳይ አለ። ሌላው በሴንትራል ገቨርንመንት በኩል እጅግ በርካታ የሆኑ እና ወሳኝ የሆኑ ስልጣኖችን የቀሩበት ሁኔታዎች አሉ። በተለይ የቋንቋ ፌዴራሊዝም እንጂ ፊስካል ፌዴራሊዝም አይደለም። ሌላው ወሳኝ የሆኑ የሀገሪቱ ፖሊሲዎች ዲሴንትራላይዝድ የሆኑበት ሁኔታ የለም። በአጠቃላይ ፖሊሲ የሚሰራው ሴንትራል ገቨርንመንት ነው። ሙሉን ውይይት እሸቴ በቀለ መርቶታል። እሁድ ከዓለም ዜና ቀጥሎ ጠብቁት። ወደ ሳምንታዊ ዝግጅቶቻችን